በቀሩት 20 ምናምን ቀናቶች ውስጥ እንዲሁም ደግሞ እዛ ዩኒቨርሲቲ ከገባችሁ በኋላ በሚኖራችሁ አንድ ሳምንት አካባቢ በፈተናው ሳምንት ማለት ነው ዩኒቨርሲቲ ባትገቡም ማድረግ ያለባችሁና ማድረግ የሌለባችሁን ነገሮች ጀነራላይዝ አድርገን ኤንድ ካሁኑ ካለው ጊዜ ጋር አቀራርበን ለመንገር እሞክራለሁ። ሶ ማስተዋል ያለባችሁ ነገር ሞስት ኦፍ ዘ ቲንግስ እዚህ ጋር አሁን መነግራችሁን ከዚህ በፊት ነግረናችኋል፣ ግን በተለያየ ላይክ ኤፒሶዶች ወይም ደግሞ በተለያየ ሁኔታ ስለሆነ አንድ ላይ አምጥተን ለመንገር ያክለው። ሶ ፈርስት ቲንግ ማጥናት አለባችሁ። ሁለተኛ ጥያቄ በደንብ መስራት አለባችሁ። ሶ ይህንን ስንላችሁ እንዴት ማለታችን ነው የሚለውን እንግባ፣ ሁለቱን ስለምታውቁ ማለት ነው። ስታጠኑ ኢፌክቲቭሊ መሆን አለበት፣ በደንብ እያረፋችሁ መሆን አለበት። አት ዘ ሴም ታይም ደግሞ ጥሩ ረዘም ያሉ የሚያደክሙ ቢሆኑም መጠናት ያለበት ነገር ከቨር የሚደረግበት አይነት ጥናት በስተዲ ፕላን የተመራ ስተዲ ፕላን ኦልሬዲ ልከንላችኋል። እሱን ለራሳችሁ ከስተማይዝ ማድረግ ትችላላችሁ። ከዛ በዛ መንገድ መጠቀም ትችላላችሁ። ሌላው ጥያቄ ስትሰሩ በደንብ የማትሪክ ጥያቄዎችን መስራት። ስትሰሩ ደግሞ አሁን መመክራችሁ ነገር ጥያቄዎችን ስትሰሩ በቀላሉ መልሷቸውን ጥያቄዎች ትታችሁ የምስቷቸውን ወይም ደግሞ የተጠራጠራችሁን ቢሆን የምመልሷቸውን ጥያቄዎች ምልክት ታደርጉና 2008 ባዮሎጂ ይሄኛው ነምበር ኮስሽን ከብዶኝ ነበር ትላላችሁ። መጻፍ ካስፈለገ ከነ ፔጁ የሆነ ወረቀት ላይ ብትጽፉት የሪቪዥን ሰሞን ቀላል የምመልሷቸውን ጥያቄዎች ሳይሆን የረሳችኋቸውን ጥያቄዎች ብቻ እነሱን የሄዳችሁ ፔጅ ነምበሩን ታውቁታላችሁ። ጊዜ አይፈጅባችሁም። ግልጥ ክፍት አድርጋችሁ ጥያቄውን ሰርታችሁ መልሱ ልክ ካመጣችሁት የበለጠ ሞቲቬሽን እየተሰማችሁ የበለጠ በራሳችሁ እየተማመናችሁ ነው የምትሄዱት። ሰው እንደዛ እንድትሰሩ ያግዛችኋል። ይህንን ታደርጋላችሁ። ሌላው በቂ ውሃ በደንብ ጠጡ። እንዲሁም ቅድም ጥያቄ ስትሰሩ ባልናችሁ መሰረት ጥያቄ በሰራችሁ ቁጥር ራሳችሁን አናላይዝ ማድረግ አለባችሁ። የቱ ጋር ነው ደካማ የሆንኩት፣ የቱ ጋር ነው ጎበዝ የሆንኩት የሚለውን ነገር በየጊዜው እየለያችሁ መሄድ ነው። አመቱን ሙሉ እየለያችሁ እንደመጣችሁ እናውቃለን። ግን ስፔሲፊክሊ ዊክ ፖይንቶቻችሁን እያጠነከራችሁ እንዲሁም ደግሞ ስትሮንግ የሆነ ፖይንታችሁን ደግሞ በዛው ሜንቴን ለማድረግ በሪቪዥን በአክቲቭ ሪኮል እየተካችሁ መሄድ አለባችሁ። ይህንን ስደጋግሙት ጭንቅላታችሁ ውስጥ በደንብ ሶሊዲፋይድ የሆነ የተሻለ እውቀት እየኖራችሁ ይመጣል ማለት ነው። ደከም ያላችሁትን እየሞላችሁ ነው፣ ስትሮንግ የሆነውን ሜንቴን እያደረጋችሁ ነው። ከዛ እሱ በጥያቄ ደግሞ ሲፈተን በደንብ ሲሰራበት የተሻለ የማስታወስ የመስራት አቅማችሁ ይመጣል። ኤንድ ዴርባይ ጥሩ ውጤት ታመጣላችሁ ማለት ነው እዛ ፈተናችሁ ላይ። ሲቀጥል ሜሞራይዝ ማድረግ ያለባችሁን ኔሴሰሪ ፎርሙላስ ሊሆን ይችላል፣ ተርሚኖሎጂስ ሊሆን ይችላል፣ ሲኩዌንሶች ሊሆን ይችላል፣ ግራፎች ምናምን ኦር ዲያግራም ነገሮች ላይ ያሉ ነገሮችን ማስታወስ ያለባችሁን ነገሮች በቻላችሁት መጠን ሜሞራይዝ ለማድረግ ኦር ታስታውሱባቸውን ኒሞኒክስ ጀነሬት ማድረግ ሊሆን ይችላል። ብቻ የሆነ ሊንክ ኮኔክት አድርጋችሁ ለማጥናት ለማስታወስ መሞከር ነው። ኒሞኒክስ ሲባል ለዛ ቃል የፈርስት ኢኒሻሎቹ ምናምን እየወሰዳችሁ ያንን ፈርስት ኢኒሻል ግሬቪሽ አይነት ወርድ ነው ሊሆን የሚችለው፣ ግን ብቻ ያንን ወርድ በቃላችሁ ለመያዝ መሞከር ማለት ነው። ሶ ያን ቃል ታስታውሱ ምን ምን እንደነበሩ ደግሞ ለማስታወስ ይቀላችኋል። ሶ ብቻ በተቻላችሁ መንገድ ሜሞራይዝ ለማድረግ ሞክሩ። እረሳለሁ ብላችሁ የምታስቡትንም አሁንም ማስታወሻ እየያዛችሁ ትሄዳላችሁ። ሲቀጥል ፎከስ ማድረግ ያለባችሁ ሜይንሊ መጽሐፋችሁና መጽሐፋችሁ ላይ ነው። ሬፈረንሶች ሌላ ቦታ እየሄዳችሁ ማንበቡ ይመከራል፣ ጥሩ ነው። ግን ዋናው ጎላችሁ መሆን ያለበት መጽሐፋችሁ ላይ ያለውን ነገር ጭጭ አድርጋችሁ በልታችሁ አውቃችሁ ገብቷችሁ መግባት መሆን አለበት። ሶ እስካሁን ያልኳችሁ ነገር የሆነች ትንሽ ነገሮችን ለሪቪዥን ሳምንት አስቀረው አልኳችሁ አይደለ? በሪቪዥን ዊክ ላይ በደንብ እነሱን ኤሪያዎች እየሄዳችሁ እነዛ ቶፒኮች ላይ ከቨር እያደረጋችሁ ከዛ ጥያቄ መስራት ኤንድ ጥያቄ ከሰራችሁ በኋላም ደግሞ እነዛ የምስቷቸውን ጥያቄዎች ሊስት ላይ የያዟቸው አሉ አይደለ? እነሱንም ስሯቸው። አታሲም ታይም ሌሎች ጥያቄዎችንም ስሩ። ሶ በደንብ እንትን ታረጋላችሁ። ሲቀጥል ደግሞ በጣም እያጠናችሁ በደንብ እየሄዳችሁ ስለሆነ እንደሌላው ጊዜ ጥያቄ መስራት ምናምን ጊዜ አይፈጅባችሁም። ለምን መሰላችሁ? ጥያቄውን በቀላሉ ነው ሃንድል የምታደርጉት። ሌላ ጊዜ ገና እስክታስታውሱ ምን እስክትሉ የሆነ ትንሽ ላግ ሊኖር ይችላል። ያኔ ግን የበለጠ የፈጠናችሁ ነው። ምክንያቱም የብዙ ዓመት ጥያቄ ባይናው ሰርታችኋል፣ በደንብ ፕራክቲስ አድርጋችኋል፣ በደንብ አጠንታችኋል። ኤንድ አናዘር ፖይንት ኢዝ ከዛ ደግሞ ያን ሰሞንም የሆኑ የምትረሷቸው ነገሮች ፊሊንግ ያላችሁ ነገሮች ሳታበዙ በልኩ ኤሪያዎቹን ቦታዎቹን ምናምን ማስታወሻ ይዛችሁ ወረቀት ላይ እነዚህ ማስታወስ አለብኝ ብላችሁ ያዟቸው። ሶ ግቢ ከሄዳችሁ በኋላ ወይም የፈተና ዊክ ላይ ምን ታደርጋላችሁ መሰላችሁ? እዛ ገብታችሁ አጥኑ ልላችሁ አይደለም ራሳችሁን አጨናንቁ ሳይሆን በቃ እነዛ ቶሎ ትንሽ አይቺ ማስታወስ አለብኝ የምትሏቸውን ነገሮች ለማስታወስ ጊዜ ይኖራችኋል። ምክንያቱም
አንድ ቀን ኦር 2 ቀን ቀድማችሁ ነው የምትገቡት ፈተናው ከሚጀመርበት ማለት ነው። ሶ ኦሪየንቴሽን ዴይ ምናምን የሚባል ነገር አለ። ኦሪየንቴሽኑ ምናምን ሰምታችሁ ሙሉ ቀን ፍሪ ነው የምትሆኑት። ሶ ምን ታደርጋላችሁ ከኦሪየንቴሽኑ በኋላ ምናምን ነገር ኦር ደግሞ ኦሪየንቴሽኑ ገና ነገ ሆኖ እናንተ ዛሬ ሙሉ ቀን ካላችሁ ብቻ የሆነ ከፈተናው በፊት ባለው ሰዓት ላይ ሪቫይዝ ማድረግ አለብኝ ያላችሁትን ቦታ ቀስ ብላችሁ ረጋ ብላችሁ ከፍታችሁ እያያችሁ ቀስ ብላችሁ ሪቫይዝ ማድረግ ነው። ራሳችሁን ሳታጨናንቁ ሁሉን ነገር ከቨር ማድረግ ትችላላችሁ። ምክንያቱም በቂ ነው። ላይክ ሪቪዥን ስለሆነ ጊዜ አይፈልግባችሁም። ሶ ብዙ ነገር ሪቫይዝ አደርጋለሁ ብላችሁም እዛ ታስቀሩ ደግሞ በጣምም አታሳንሱት። በቃ በመጠኑ ሪቫይዝ ማድረግ አለብኝ የምትሉትን በትንሽ ጊዜ አይታችሁ ወዲያው የምታስታውሷቸውን ነገሮች ምናምን ይዛችሁ ሂዱና እዛ ሪቫይዝ አድርጉ፣ ችግር የለውም ማለት ነው። አዝሎን ጋዝ ቀድማችሁ አጥንታችሁ የገባችሁ ነገር እስከሆነ ሪቫይዝ ስታደርጉት ማስታወስ ስለሆነ ብዙ ጊዜ አይፈጅም። ሶ የሚቀጥለውንም ፈተና ደግሞ ይሄኛውን ፈተና ጨርሳችሁ ለምሳሌ ለሰኞ እንደዛ ካረጋችሁ ማክሰኞ ፈተና ቢኖራችሁ ሰኞ ማታ ደግሞ ትንሽ እሱን ሰርታችሁ እንቅልፋችሁን በደንብ ተኙ። ደግሞ እዛ ሰገቡ እንቅልፋችሁን በደንብ ለመተኛ ሞክሩ። ተማሪዎች ምናምን ሊረብሹ ይችላሉ። አንኮምፎርታብል ሆና ልትሆን ትችላላችሁ። አንድም ቀን አብራቸው አድራችሁ ከማታውቁ የትምህርት ጓደኞችም ሊሆኑ ይችላሉ። ግን ስቲል አንድ ላይ አንድ ቤት ውስጥ አድራችሁን አላታውቁ ስለምችሉ እሱ ምናምን ሊከብዳችሁ ይችላል ኦር ምናምን። ግን በቃ እንዴትም ብላችሁ ጥሩ የተሻለ እንቅልፍ ለማግኘት ሞክሩ። ምክንያቱም በቂ እንቅልፍ ሳተኙ ከገባችሁ ቁጥር ያለባቸው ትምህርቶች ላይ ስታባዙ ምስትሉ ልትሳሳቱ ትችላላችሁ። ስለዚህ የተሻለ ጥሩ እንቅልፍ ለማግኘት ሞክሩ። ምግብ በአግባቡ ተመገቡ። ኤንድ ማድረግ የሌለባችሁ ነገሮች ጋር ስመለስ እዛ ግቢ ውስጥም እንዲሁም ቀድሞ ያሉትን ነው ነገራችሁ። የመጀመሪያው እንቅልፋችሁን እንዳታጡ በጭራሽ። በቀን በቂ እንቅልፍ መተኛት ግዴታ ነው። ሌላው ጊዜያችሁን ዌስት እንዳታደርጉ፣ ኢነርጂያችሁን ዌስት እንዳታደርጉ። ማድረግ ያለባችሁን ነገር በማድረግ ባለባችሁ ሰዓት ብቻ አድርጉ። ለምሳሌ እየደበራችሁ ደክማችሁ እንደዚህ እየተኛችሁበት ምናምን አታጥኑ። በቃ ተነሱና ካስፈለገ 20-30 ደቂቃ ናፕ አድርጉ፣ ወይ የሆነ ካፌን ነገር ውሰዱ፣ ቡና የሆነ ነገር ብቻ። ላይክ እያጠናችሁ ካልሆነ ታውቁታላችሁ። ዝም ብላችሁ ቁጭ ብላችሁ እያጠናችሁ እንዲመስላችሁ ብላችሁ አትቀመጡ። ራሳችሁን አሸውዱ። ምክንያቱም that's just a waste of time። የሚሻለው 20-30 ደቂቃ አርፋችሁ ወይ 1 ሰዓት 2 ሰዓት ተኝታችሁ ከዛ ጥራት ያለው 1 ሰዓት 2 ሰዓት ብታጠኑ ይሻላል 4 ሰዓት ያዘገማችሁበት ከምትቀመጡ ማለት ነው። ስለዚህ ራሳችሁን እንዳሸውዱ። ሌላው ጊዜያችሁን ራሳችሁን በማጨናነቅ ራሳችሁን በማስፈራራት እንዳጨርሱ። በቃ መጨናነቃችሁ ምናምን ኬር እንደምታረጉ ነው የሚያሳየው። ኢትስ ኖርማል ቲንግ። ግን አታብዙት፣ በልክ አድርጉት። ስትጨናነቁ በጣም ስታበዙት ቴል ዮርሰልፍ በቃ እንደዛ ማድረጋችሁ ምንም ጥያቄ እንደማይሰራላችሁና ዩ ጀስት ዌስቲንግ ዩር ታይም። ስለዚህ ተነስቼ አንድ ጥያቄ ብሰራ ይሻለኛል፣ አንድ ባዮሎጂ አንድ ሂስትሪ ጥያቄ ብሰራ የበለጠ እጠቀማለሁ ብላችሁ እንደዛ ለማድረግ ሞክሩ። ግቢ ውስጥም ላይክ በጊዜ እንቅልፋችሁን ተኙ። ከተማሪዎች ጋር ፈተና ከጨረሳችሁ በኋላ ስለ ፈተና እንዳታወሩ፣ አትጨቃጨቁ። ምንም የሚለውጠው ነገር ስለሌለ ቀጣዩ ይሄኛው አለቃ ቀጣዩ የመጀመሪያው ፈተና በጣም ቀላልም ሊሆን ይችላል፣ በጣም ከባድም ሊሆን ይችላል። ዩ ኔቨር ነው የሚገጥማችሁ ነገር ማለት ነው። ተዘጋጅታችሁም በቃ ላትሰሩ ትችላላችሁ በሆነ ምክንያት። ስለዚህ ያለፈው ፈተና አልፏል፣ የሚቀጥለውን ነው መቀየር የምችሉት አይደለ ሁሉ ጊዜ። ምክንያቱም ያኛውን ምንም ማድረጋችሁ የምትሰሩትን ነገር እዛ ፈተና ክላስ ውስጥ የፈተና ቲፕስ ላይ እንደነገርናችሁ በትክክል ዲቴል ኤቭሪቲንግ የምትችሉትን ነገር እስከ ጥግ ድረስ ደቂቃ አቁሙ፣ መጻፍ አቁሙ እስከምትባሉ ድረስ በደንብ ሰርታችሁ ጥንቅቅ አድርጋችሁ ውጡ። ከዛ በኋላ ፎርጌት ዳት ኤግዛም። የሚቀጥለው ኤግዛም ላይ ምንድነው ሪቫይዝ ማድረግ ያለብኝ፣ ምን ማድረግ አለብኝ፣ እንዴት ላድርግ የሚለውን ነገር አስባችሁ ሪቫይዝ አድርጋችሁ ምን ብላችሁ ሄዳችሁ ደግሞ ፈተናችሁን ስርትርት አድርጋችሁ ወጣችሁ የሚቀጥለው ፈተና ከዛ ሁሉም ፈተና አለቀ ማለት ነው። ኤንድ የተሻለ ረፍትም ታገኛላችሁ። እንደዛ አርጋችሁ ሰርታችሁ ከወጣችሁ ሲቀጥል የተሻለ ውጤትም የሚመጣው እንደዛ ነው። ስለዚህ እነዚህን ነገሮች ኢንቱ ኮንሲደሬሽን ወስዳችሁ ተዘጋጁ። እናም ራሳችሁ ሌላ የምታስቡት የምታረጉት የሚያዘናጋችሁ ነገር ካለ በደንብ ኮንትሮል ለማድረግ ሞክሩ። ለምሳሌ ስልካችሁን ላይክ ለሶሻል ሚዲያ ኦር ብቻ ፊልም ምናምን የምታዩ ከሆነ እነሱ ነገሮች ጭራሽ ብታቆሟቸው ለራሱ ሪኮመንድ ይደረጋል። በቃ ላይክ በጣም ሪኮመንድ ይደረጋል። ሪኮመንድ ብቻ ሳይሆን ላይክ ሃይሊ ሪኮመንድ የሚደረገው። ስለዚህ እነሱን ነገሮች አቮይድ አድርጉ። 100% ፎከሳችሁን ማቲክ ላይ አድርጉት። 100% ስላችሁ እንግዲህ ይሄ ቤዚክ ሰው የሚያደርገው ነገር አለ አይደለ? ሜቢ ልብስ መቀየር፣ አልጋችሁ ማንጠፍ፣ ጥርስ መቦረሽ ምናምን ብቻ እንደዛ አይነት ነገሮችን ተው ሳይሆን ጀስት በቃ ሞር ፎከሳችሁ ሞር ጊዜያችሁን ጥናትና ዝግጅት ላይ ብቻ ማድረግ፣ ራሳችሁን አለማጨናነቅ፣ በቂ ረፍት መውሰድ፣ የተሻለ እንቅልፍ መተኛ፣ በቀን 6 ሰዓት ተኛችሁ፣ ተጨማሪ ናፖች ምናምን ቢኖራችሁ ኢንጆይ የምታደርጉትን ነገር ለትንሽ ደቂቃ አድርጉ፣ ችግር የለውም። አዘ ብሬክ ግን
በቃ በጣም የተገታ የሶሻል ሚዲያ ዩዜጅ ምናምን ነው ሊኖር የሚገባው። እንደዛ አድርጋችሁ ከተዘጋጃችሁ የተሻለ ነገር እንደምታመጡ አልጠራጠርም። ሆፕፉሊ የሚጠቅማችሁን ነገሮች ነግረናችኋል በዚህ መልእክት። ሰላም ሁኑልን።